ወይ በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድን ነው የምንጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ተኛለሽ እንዴ? አሳዝነህም በዚህ እድሜው ተገርጾ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ወይ በእናትህ ሙር ልትይዙበት ነው እንጂ በዚህ እድሜ መቼም ለመጠየቅ አይሆንም። አሁን ትንሽ አሁን ጠፈፍ ደረቅ እያለ ነው። ምን እየሰራ ነው? እስከዛሬ ግን እስከዛሬ የት ነበርክ? በእናትህ አሁን ይሄንንም አትችልም አይደል? ይሄ እንደዚህ ቄንጠኛ በስነ ስርዓት ተቀመጥኩ። ራሱ እንኳን እሱ የጨፈር እንጂ ሰው ተገርዞ አይደል? እንደዚህ ጋር እሱ አይችልም ብለው በቃ እናት ሲለሙት ለአንድ ለሶስት ወር ተጫውቱ። በቃ እኔ ሽንቴን ሸንቼ ልምጣ። መሽና ስለምችል ሸንቼ ልምጣ። መሽና ስለምችል ምን አድርጌው ነው? ምንድን ነው ያደረኩት ነገር? የሆነ የቆየ ቂም ያለበት ነው የሚመስለው። ምንድን ነው አሁን ይሄ? ምን አድርገው ነው? አንቺ ነሽ ጥፋተኛ ይዘሽው መሄድሽ። አይዞህ በስመ አብ ተጫወት እንዴ። ለማንኛውም የቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።